ከማያምኑ ጋር የት አትላተም የት አታማልድም ማን ያለ እኔ አላገኘውም እስከዛሬ። አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ስነ ስርዓታችሁን ያዙ። አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ እኔ መንፈሳዊ ቅናት ይዘኛል። በእግዚአብሔር ቤት ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው፣ በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተድላና ደስታ ነው የሚወለደው አንተ ቤት። የተውኩት ጸሎት ተድላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ፣ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎትህ ተሰማ አለው ገብርኤል መጥቶ። ዋው! ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥተው ስለ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ድንቅ ምስክርነትና እንዲሁም ደግሞ ለመመለስ እያቆበቀበ የሚገኘውን ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ኦርቶዶክሳውያን እናንተም ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። እንዲሁም ደግሞ ቀደም ብለን የምንመለከታቸውን ቪዲዮዎችን አስደምጣችኋለሁ ማለት ነው። ኦርቶዶክሳውያን ቀደም ብለን የምንመለከተው ቪዲዮ ኢትዮጵያ ኦርቶዶክስ ተዋሕዶ እውነትም ክርስቶስ በደሙ የመሰረታት ቤተክርስቲያን ነው ከእስቲ ካለባበሳቸው እያለ ይገኛል ማለት ነው። ኦርቶዶክሳውያን እጅግ አስገራሚ ቪዲዮ ነው። በሁለተኛ መረጃችን የምንመለከተው ታችን ስለ ቅድስት ድንግል ማርያም እንዲሁም ደግሞ ስለ መልአኩ ስለ ቅዱስ ገብርኤል እየመሰከረ ይገኛል። ድንቅ ምስክርነትን እየሰጠ ይገኛል ማለት ነው። ኦርቶዶክሳውያን በሶስተኛና የመጨረሻችን ቪዲዮ የምንመለከተው እሱም ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅልሎ ለመመለስ ፍላጎት እንዳለው የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። እናንተም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ፓስተር ቸሬ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅሏል አልተቀላቀለም የሚለው በዛሬ ቪዲዮ መጨረሻ ስለምንመለከት እናንተም ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። በእግዚአብሔር ቤት ስትመጡ ለመጸለይ ነው። ኖራ በድጋጆች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን። የምንከፍታቸው መዝሙሮች ሰዎች እንዲጸልዩ ነው። የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈሳው እንዲያዝ መጥቶ ፒው የሚበራ እንዲል የሚያንቀሸቅሽ መብራት አናረግም። እሱን ቺቺን ያይድና ፈልግ አናረግም። እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን እንደው ግጥግ ስር ብትመሰጡ ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹ እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠላ አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድም። ነጠላዋን ለብሳ አፏ እንደዚህ አድርጋ በስርዓት ጭብለው ያልቅሳሉ፣ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ። አሁን የጸሎት ርዕስ ጠፍቶ ነው እጥር ይልብኛል። ቸርዬኔ ስንበረከክ ልቅ ነው ይልብኝ። አንዳንድ ሰውማ በርከክ ሲል የሆነ ድመት ይመጣና ከኋላ እንድስ ይዘኛል አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ በኢየሱስ ክርስቶስ። ከዛ አይኑን ጨፍኖ መጸለይ የማይችል ሰው አለ። ዲም ሚል ሰው እኔ ደስ የሚለኝ የሚል ሰው እውነት እኔ ብዙ ሰው ብሎኛል። እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። የተቋሞ ጸሎት ደስ ይለኛል ይላል። ዲም ላባላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው በለሆሳስ እግዚአብሔር ፊት አሜን። ብርክክ ብላችሁ ለሰዎች ሁሉ መንፈሳችሁን ስብስብ አድርጋችሁ አንድ ቀን እኮ ከዚህ ስጋ ውስጥ ውልቅ ትሉና ፊቱ ትመጣላችሁ። አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ እኔ መንፈሳዊ ቅናት ይዘኛል። በእግዚአብሔር ቤት ስትመጡ ለመጸለይ ነው። ኖራ በድጋጆች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን።
ምን ከፍታቸው መዝሙሮች ሰዎች ሊጸልዩ ነው የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈስ ሰው እንዲያስ መጥቶ ፒው 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 የሚበራ እንዲህ የሚያንቀሸቅሽ መብራት አናረጋ እሱን ቺቺን ያይድና ፈልግ አናረጋ እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን እንደው ግጥግ ስር ብትመሰጡ ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቹ አሰፋፊ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹ እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠል አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏ እንደዚህ ያደርጋብስ መስራት ጭብሎ ያልቅሳሉ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ። አሁን የጸሎት ርዕስ ጠፍቶ ነው እጥፍ ይልብኛል። ቸርዬኔ ስንበረከክ ልቅ ነው ይልብኝ። አንዳንድ ሰውማ በርከክ ሲል የሆነ ድመት ይመጣና ከኋላ እንድት ይዘኛል አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ ተተተተተ በኢየሱስ ክርስቶስ። ከዛ አይኑን ጨፍኖ መጸለይ የማይችል ሰው አለ። ዲም ዱም ዱም ይል እኔ ደስ የሚለኝ የሚል እውነት እኔ ብዙ ሰው ብሎኛል። እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። ይተቋሞ ጸሎት ደስ ይለኛል ይላል። ዲም ዲም ላባላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው በለሆሳስ እግዚአብሔር ፊት አሜን። ስለዚህ አማኝ ነኝ በእግዚአብሔር ቤት መኖር እፈልጋለሁ ካለ ሰው የቤቱ ስርዓት ጸሎት ነው። ሰው ትምህርት ቤት ሲሄድ ደብተሩን መማሪያ የሚያስፈልገውን የትምህርት መሳሪያ ይዞ ትምህርት ቤት እንደሚሄድ፣ ጦር ሜዳ በስጋ የሚዋጋ ሰው መሳሪያ ይዞ እንደሚሄድ፣ ቤተ ክርስቲያን የሚሄድ ሰው የሚከትብበትን ወረቀትና እስክሪብቶ ከዛ ሄዶ ደግሞ የሚጸልይበትን የራሱ መንበርከኪያ ይዞ መሄድ አለበት። ሲሆን ማለት እሱን እንኳን ባታረጉ በእግዚአብሔር ፊት የምትጸልዩ የምትጽፉበትን ነገር እንደው ነገር አድርጋችሁ መጣችሁ የተዘጋጀ መንበርከኪያ ባለበት ቤተ ክርስቲያን ተጀመረ። ካልዲስ ቁጭ ብሎ ይደዋወላል። ደውይልኝ እስቲ ሲጀምሩ ቸሬ ቆመ አልቆመም በቃ ሲጀምር ቆይ ቡናውን አሙቅና አምጣው ይላል። ወደ እግዚአብሔር ቤት ስንመጣ ለመጸለይ አሁን ቸርች መጥቶ ብዙ ሰው አይጸልይም። ቁጭ ብሎ ጌም ይጫወታል አለኛ። እኔ ብዙ ሁሉንም ነው የማየው። አንዳንዱ ቴክስት ይደራረጋል። በእናትሽ ይሄ ሰው አይጨርስም ቶሎ እንጣ ይላል። ጭው ያደርጋል። እሷ ቆይ አንዴ ይጨርስ በእናትህ ቴክስት እየተደራረገ አንዳንዱ በስነ ስርዓት እንትን ይጫወታል ያለ የሚፈርሰው ጌም ቸርች ውስጥ። በእግዚአብሔር ቤት እንዴት እንኖር? በጸሎት እስቲ በሉት። ክርስቲያኖች ናችሁ? የእግዚአብሔር ልጆች ናችሁ? በእግዚአብሔር ቤት የሚኖረው በጸሎት። አንዳንድ ትምህርቶች ናቸው መጥተው የሰውን ጉልበት ሰብረው ጸሎት የሚባል ከህይወቱ ያጠፉበት። ባክ ጌታ አንድ ጊዜ ጸልዮልሃል፣ አትጸልይ ጌታ አንድ ማልዶልሃል። ተዛ የሚንጎራደድ ትውልድ ፈጠርን ቸርች ውስጥ። ጎርዳዳ የሚንበረከክ ሳይሆን የሚንጎራደድ ጎርዳዳ። መንጎራደድ አይደለም ቸርች የሚጠቅመው መንበርከክ። በእግዚአብሔር ፊት ብርክክ ብሎ መንፈስን ስብር አድርጎ ራስን አይቶ ከጌታ ጋር የተሰጠንን ነገር ክብር ሰጥተነው ቤተክርስቲያን እንደሱ ነው የሚታወቀው። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው። በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው ደስ ይበልሽ አላት ገብርኤል። በእግዚአብሔር ፊት ጸጋ አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ኒቆል አታውቂም፣ ተይ እንጂ ለእግዚአብሔር የሚሳነው ነገር አለ።
የጌታ ባሪያ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ ቃል ይሁን። የእግዚአብሔር ፕላን ማስፈጸሚያ ሆነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? በዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት፣ ጸጋ የሞላባት፣ በእግዚአብሔር ፊት የምትወደድ፣ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ ብርክክ ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት። ወጣት ጌታን መፈለግ አለበት። አሁን ባክሽ ቸርች የምትሄጂበት አለ ምሩጪ ዘለል ብለሽ ደከም ስትይ 30 ስትደርሺ ትሄጃለሽ። እንደሱ ነው። አንዳንድ ሰው ጉልበቱን ክለብ አስጠባ። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎትህ ተሰማ አለው ገብርኤል መጥቶ። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ የማያውቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለትም። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረጋለት። መልአክ ቀልድ አያውቁ አልፉም። ውልፍት ከተሉ ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው። ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ። እንደ ቀልዳፍን ተርመሰ ስታረግ ሾጥ ነው የሚያደርግ። የምሬን እኮ ነው የምልህ። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸዋ። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክ ናምና እንደዚህ ይባል የለም። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ስነ ስርዓታችሁን ያዙ። የጠገባችሁ ጴንጤዎች። ኢትዮጵያ እንደ ሀገር መቆሟ ውስጥ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ዋና ናት እኮ ዋና ናት። ኢትዮጵያ ውስጥ እኮ ክርስትናን እኮ አቅፋ ይዛልን ያኖረችው እሷ ናት፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን። በመጨረሻም ታዋቂው ፓስተር ቸሬ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሱ ተሰማ። ይህንንም ተከትሎ በአገሪቱ ውስጥ አሉ የተባሉ ሐሰተኛ ነቢያቶችንም በይፋ አጋልጧል። ዝርዝር መረጃ በቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ስነ ስርዓታችሁን ያዙ። የጠገባችሁ ጴንጤዎች፣ የጌታ ምሕረት የተለማመዳችሁ፣ የትናንትናው ፍቅራችሁ የጠፋባችሁ፣ ያደጋችሁ የመሰላችሁ፣ አሁን የምዘረዝሩትን ያገኛችሁ፣ የምትነዱትን ያገኛችሁ። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ምንም አይነት ማህበራዊ ግንዛቤ የላቸው። ሚሊዮነር ትሆናለህ ሲባል አሜን ይላል። ምን ማለት ነው ሚሊዮነር ትሆናለህ ማለት? ከየት አምጥተህ ነው ሚሊዮነር የምትሆን? ሲጀመር ሚሊዮን ታውቃለህ ስንት መቶዎች ውስጡ እንዳሉ? ጠላቶቻችሁ ይመቱ፣ ሟርተኞች ይመቱ። የምሬን እኮ ነው። ወፍራም ድምፅ ከሌላት ነብይ የምትባል ስለማይመስላት እኮ
ለረጅም ጊዜያቶች ሐሰተኛ ነቢያቱን በቻሉ አቅም ሲያጋልጥ የነበረው ፓስተር ቸሬ በብዙሃኑ ነብይ ነንባዮች ባይወደድም እሱ በሚያስተላልፋቸው መልእክቶች ግን ብዙ ፕሮቴስታንቶች ከሐሰተኛ ነቢያቱ እንደራቁና በትክክለኛው መስመር ውስጥ ገብተው እያገለገሉ እንደሆነ ጥናቶች ያሳያሉ። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። ሰዎቹ እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠላ አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏ እንደዚህ ያደርጋ በስነስርዓት ቁጭ ብለው ያለቅሳሉ። ቤተ ክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይዘኛል። ፓስተር ቸሬ በተደጋጋሚ ጊዜ ስለ ታላቁ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢመሰክርም በመጨረሻም ግን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሶ ፈጣሪውን ሊያመሰግን እንዲሁም በቀደመችው መንገድ ላይ መመላለስ ያለበት ሰዓት አሁን መሆኑን ተናግሯል። እጅግ በጣም አስደሳች ዜና ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንተ መልከታ ነው። በአንተ መልከታ የተሰማና ያየህ ጄኒውንሊ ነው የምናወራው። እኔ አሁን ስለ ፓስተር ቸሬ ብጠየቅ ማወራውም ማለት ነው ለሀገር ያበረከተችው አስተዋጽኦ አለ ብለህ ታምናለህ? ካለስ ምን እስቲ ቆጥረህ 1 2 3 4 ይኸውልህ ምንም አሁን ይሄ እምነቱን የሚወዱት እምነቱን ለሚከተሉት ሰዎች እኔን እንዲወዱኝ አይደለም፣ ሪያሊቲና እውነት ስለሆነ እምነቱን የሚጠሉትን ሰዎች ለማብሸቅ አይደለም፣ እውነት ስለሆነ ማለት ነው። ቀደምት ትምህርት ስርዓት ላይ ያወጣችው አስተዋጽኦ ወደ ዘመናዊ ትምህርትን ጀመረች፣ ፊደልን የሰጠች፣ ካላንደርን የቀረጸች፣ ስነ ጥበብን፣ ሙዚቃ በዚህ ምድር ላይ አሉ የምንላቸው የኛ የምንላቸው ምናልባት ሰዎች የስነ ጥበቡን አሉ የሚባሉ ዛሬ ቅርሶችን ጠብቆ ማቆየት ተፈጥሮ ላይ አሁን በየአጥቢያዎቿ ውስጥ ያሉት ዛፎችን ስትመለከት ምን ያህል ታርቃ ትኖር እንደነበር ስነ ጥበቡ፣ ሙዚቃው፣ ፊደሉ ይሄ አሁን የምንላቸው የምንኖርባቸው ዛሬ ይዘን የምንፎክርባቸው ቅዱስ ያሬድ ከሞዛርትና ከቤትሆቨን ይቀድም ነበር። ታዲያስ ማን ያመጣው? ማን ያቆየው? አሁን እንደዚህ አይነት ነገር ዛሬ ምናምን የምንልበት ነገር በሙሉ ሰጪ ምንጭ እናት፣ በጣም ትልቅ እናት ነው ብዬ ነው መወስዳት። እኔ ሁሌ ለእናቴ ነው መስላት። እናቴ በጣም በህይወት የምትኮን እናት ነው ያለች። በጣም ጎበዝ፣ ደግ፣ ቸር፣ ወንጌልን የምትኖር አንብቤ ብትላት ማታነብ ግን በቃ የምትኖር ሰው ናት። እንደ ሰው ሃይማኖት የምትል አይደለች። ስርዓቷን ጠብቃ ቤተክርስቲያን ትሄዳለች፣ ትሳለማለች። ሚካኤልን በጣም ትወዳለች። ቅዱስ ሚካኤል ትሄዳለች፣ ትወጣለች፣ ትገባለች። በጣም ጨዋ፣ ሰው ሁሉ ማየ የሚላት ደግ፣ ህይወቷ ኮናኝ ነው። እኔ አሁን ምን ብዬ ነው እሷን እንትን ማድረገው? ብዙ ከኔ ህይወትና እኔ ከምኖረው ኑሮ ጋር የምትኖረው ኑሮ የተለያየ ነው፣ ግን በጣም ነው ማከብራት። ዞሮ እንደዚህ ነው ማያት ቤተክርስቲያኒቱን ለኢትዮጵያ ያበረከተችው። እንግዲህ አሁን ኮንትሮቨርሻል ሆኖ ሰዎች የሆነ ነገር የሚሉባቸው የሚያነሷቸው ነገሮች እንዳሉ ሆነው ሀገር ግንባታው ላይ ያደረገችው አስተዋጽኦ ማለት ትንሽ እኮ ነገር ወደኋላ መለስ ብሎ ማየት ጥሩ ነው። እኔ ውለታ ምረሳ ሰው አይደለሁም። ፐርሰናል በግሌ የሆነ ነገር ስላደረገችልኝ ሳይሆን እንደ ሀገር ቆመን ተሰናስለን ይሄ ሁሉ ማህበረሰብ ሰብስባ ተመልከት። እንግዲህ እንዴት ነው ማርያምን ልትጠላ የምትችለው? የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በአጠቃላይ በዘኮ 16 ላይ ሐሳብ አስተያየት ያላችሁ ኦርቶዶክሳውያን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንዲሁም ደግሞ ቻናላችንም አዲስ ስለሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ አዳዲስ መረጃዎችን ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን በሳምንት 2 ቪዲዮዎችን ወደ እናንተ ስለምናመጣላችሁ አርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ ስለምናመጣላችሁ ዘኮ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ወንድማችን ፓስተር ቸሬ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ለመመለስ ፍላጎት እንዳለ በዛሬ ቪዲዮ አስመልክቶናል ማለት ነው። እሱም ደግሞ ጠቅልዬ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን መምጣቴ አይቀርም እያለ ይገኛል ማለት ነው። እጅግ አስገራሚ ምስክርነትም ነበር ማለት ነው። ኦርቶዶክስ ደግሞ ክርስቶስ በደሙ ወደ መሰረታት ቤተክርስቲያን ወደ ቅድስት ቤተክርስቲያን እንድመለስ መጸለይ ይገባናል ማለት ነው። ኦርቶዶክሳውያን ሀገራችን ኢትዮጵያ ሰላም ያድርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩን።